ሊያጸድቅ የሚችል እውነተኛ እምነትን ለመሸከም ሰብዕና ያስፈልጋል። ሰብዕና ባልተስተካከለበት እምነት ብቻ ሲኖር ያም ጥቅም የለውም፣ አስቸጋሪ ነው የሚሆነው። ሰብዕና በማህፀን ጥሩ ሆኖ ቢሰራም በአስተዳደግ ይበላሻልና ሰው ደግሞ በአስተዳደግ ሰብዕናው ከሚበላሽ በማህፀን ቢበላሽ ይሻላል። የሰው ሰብዕና በማህፀን ቢበላሽ ምናልባት የሚያጣው ጆሮ ነው ወይም ዓይን ነው ወይም እጅ ነው። ይሄን በማጣቱ ግን አገር አይጎዳም፣ ራሱንም አይጎዳም። በአስተዳደግ የተበላሸ ሰብዕና ግን አስቸጋሪ ነው፣ ሀገርም ራሱንም ይጎዳል ማለት ነው። ስለዚህ ለማይረባ አእምሮ መሰጠት እግዚአብሔርን ያለማወቅ ምክንያት ነውና እግዚአብሔርን ባለማወቅ እዚህ ደረጃ ውስጥ ይገባል ማለት ነው። ስለዚህ ሰው በአምላኩ ለምን ይሰናከላል? እንዴት ይሰናከላል? ምክንያቱ ምንድነው ለሚለው የመጀመሪያው እግዚአብሔርን ለማወቅ አለመውደድ ነው ብለናል ማለት ነው።